እሱም ቲሸርት አሰራ ማለት ለነሱ ያስባል ማለት አይደለም። አሁን ደግሞ ከለቅሶች ይንጠቅ ሰሞኑ በቃ ተናግሯል አይደል? አንተን አግኝቶ ተናግሯል እና ምን እንደዛ ስላለኝ ምን እንደለው በቪዲዮ ሁላ መቶ ተናግሯል አይደል? ምን እንደለው ነው ከህይወቴ ወጣ ምናምን ስለኝ ከህይወቱ እንደወጣ ነው። ሁላችሁም እንደውም አጠቅሙ ቲሸርት አሰራችሁ ማለት ለነሱ ታስባላችሁ ምናምን ማለት አይደለም። ያ ልክ አይደለም እና ቲሸርት ያሰራሁት እኔ ነኝ። እሱም ቢሆን ማለት ነው። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን ሁሉ ጥሩ ሁሉ ሰላም እንደሆነ እናንተ ጋር ተስፋ አረጋለሁ። ያው ፋሚሊዎች ሰሞኑ እየተፈጠሩ ያሉ ነገሮችን ታውቃላችሁ። በቃ ጠቅላላ ጀማው ላይ ጥሩ ነገር አለ ብዬ አላምንም። ሁሉም ጋር ጥሩ ነገር የለም። ፍጹም የሚሰራውን ስህተት አይታችኋል። ቤኪ የሚሰራውን ስህተት እንደውም በጣም የተፈጠረውን ነገር እያበላሹት እስኪመስለኝ ድረስ ማለት ነው። ፍፄ ቲሸርት አሰርቶ እንደዚህ እኔ ነኝ ለነሱ ማስበው ምናምን ማይመስል ነገር። ለሰው ልጅ እኮ እንዲህ አይደለም የሚታሰበው። ቲሸርት ስላሰራን ቲሸርት ላይ ፎቶ ስላሰራ ምናምን ለዛ ሰው እናስባለን ማለት አይደለም። ህይወታቸው ላይ የተሻለ ነገር መፍጠር እየቻለ ቲሸርት አሰርቶ እኔ ለነሱ ያለሁት ቋሚ እኔ ነኝ ምናምን ማለት ምን ማለት ነው? በመኖር ነው ሁሉም ነገር መታየት ያለበት። አለ ደግሞ ቤኪ ሲጀመር ምን እያደረገ እንደሆነ ራሱ የሚያውቅ አይመስለኝም። ያደርጋቸው እያንዳንዱ ነገሮች የሚያስጠሉ ግራ የገባቸው ህፃን ልጅ ሊያደርገው የማይችለውን ነገር ሲያደርግ አይታችኋል ሰሞኑ። ብቻ ፍጹሜም ቤኪም ልክ አይመስሉኝም። በቃ ትክክለኛ ነገር እያደረጉ አይደለም። እኔ ነኝ ለእንትና ያለሁት ምናምን። እንደውም ሁለቱም ናቸው መውጣት ያለባቸው። ቡቡ በቀደም የተናገረው ትክክለኛ ነገር ነው። እናንተ ናቸው ያለው። አዎ እውነት ነው። እኔም እያመንኩበት ነው። እኔ ማቆስ ከቅርብ ጊዜ ለሱ እንደሚለፉ ምናምን ከቅርብ ጊዜ ወዲህ ግን በቃ የሆነ ማይሆን ነገር እያደረጉ እንደሆነ እየተሰማኝ ነው። በቃ ልክ አይደለም። በዚህ ልክ አይደለም። ከሰው ጎን መቆም ቲሸርት አሰርተ ምናምን ስለመጣ ምናምን አይደለም። እንደዛ የሚባል ታሪክ የለም። ማንም ሊወደው ይችላል፣ ግን እነሱ ህይወት ላይ ምንም ለውጥ አያመጣም ያ ነገር። እኔ ይገባቸዋል ብዬ አስባለሁ። ለነሱ በደንብ ማሰብ አለብን። ለነሱ ስናስብ ግን ቲሸርት እያሰራን አይደለም። የትኛውም ሰው መንገደኛም እኮ ቲሸርት አሰርቶ ሊለብስ ይችላል። የነሱ ፎቶ ያለበት ምናምን አሰርቶ ሊለብስ ይችላል። ግን ፍፄ ምንድነው ቲሸርት አሰርቻለሁ ለነሱ ማሰቡ እንዲያለ ምናምን አይታችሁታል በደንብ። አላቅም በቃ ልክ አይደለም። የትኛውም ሰው ቲሸርት ለብሶ ለነሱ አስባለሁ ሊል ይችላል። ግን ማሰብ በመልበስ ለታይታ በሚታይ ነገር አይደለም። በውስጣችን ነው ልናስብላቸው የሚገባ ከሆነ ማሰብ ያለብን። ያ ቤኪ የሚባለው ደግሞ ሁሌ ውዝግብ እንዳለ ሁሌ ምንም የሚፈጥረው ነገር የለም። ምን ቤኪ ደግሞ በረከት ብቻ ልክ አይደሉም። ሁለቱም ትክክለኛ ነገር እያደረጉ አይደለም። አላቅም እስከ ቅርብ ጊዜ ቪዲዮ ላይ ያልመጣሁት በቃ እስኪ ዘመደበል ብዬ ነበር። ግን እነሱም በቃ ማይሆን ነገር እያደረጉ ሳይ መምጣት አለብኝ ብዬ ስላሰብኩኝ ነው ዛሬ የመጣሁት። ሁለቱም ጋር ደውዬላችኋለሁ። ለሁለቱም ምንም ሳልፈራ መነገር ያለበትን ነገር እናገራለሁ። ምክንያቱም የሆነ ነገር መስመር ሲያልፍ መስመር አልፏል ይሄ ነገር ካልተባለ ልክ አይመጣም። ስለዚህ ይሄ ነገር መስመር እያለፈ እንደሆነ ማወቅ አለባቸው። ትክክለኛ ነገር እያደረጉ ስላልሆነ ማለት ነው። እና ፋሚሊዎች እንጠብቃቸዋለን። በተጨማሪ ደግሞ ያው ምንድነው ነገራቶችን ለማስተካከል ትንሽ መረጋጋት ነው የሚያስፈልገው አይደል? ግን አሁን ሀሰን ፍፄ የሰሩ ሰሞኑ የለቀቁትን ቪዲዮ ሳይ በጣም ነው የተናደድኩት። እውነቴን ነው የምላችሁ በጣም ማለት ነው። ምክንያቱም ልክ አይደለም። በዚህ መንገድ ሁሉም ነገር ይስተካከላል ብዬ አላስብም። እንደ ጓደኛ ማድረግ ያለብን ነገር ማድረግ አለብን። ማድረግ አለብን ስል ደግሞ ቲሸርት እናሰራለን ማለት አይደለም። እና ማሰብ እንደዛ ከሆነ በቃ እኛም ቲሸርት አሰርተን ምናምን እናስባለን። እሺ ፍፄ ግን ማሰብ እንደዛ አይደለም። አሁን ሲመጣ እነግረዋለሁ ፊቱ ላይ። ምክንያቱም ማሰብ ቲሸርት በማሰራት አይደለም። አሁንም ደጋግሜ ይናገራሉ። ማሰብ እነሱ ህይወት ላይ የሆነ ነገር ለመፍጠር መሞከር ነው። እንደ ጓደኛ በቃ ከሁለቱም ጎን እንደሚቆም ሰው እንደዛ ነው መሆን ያለበት። ሲጀመር ደግሞ አንዱ እነሱ ህይወት ላይ መቆየት እኔ የነሱ ጓደኛ ነኝ፣ ግን ሚኪ ያስብላቸዋል። ሚኪያስ በጣም ያስብላቸዋል እንዲባል እኔ ቲሸርት አሰርቼ አልመጣም። ቤኪም በተመሳሳይ በቃ ልክ ያልሆነ የሆነ እሱ ደግሞ እኔ ግሬ ገባው ነው እየመሰለኝ ያለው። ምን እንደሚያደርግ እንኳን ያውቃል ብዬ አላስብም። የሆነ ቪዲዮ ላይ የሚናገራቸውን ነገሮች እንኳን ያውቃል ብዬ አላስብም። ስለዚህ ሁለቱንም መናገር ያስፈልጋል። ሁለቱም ሃይባይ ያስፈልጋቸዋል ብዬ ስላሰብኩኝ እኔ የመጣሁት እንደ ጓደኛ ነው ይሄን ነገር ለማውራት የፈለኩት።
ግን በቃ በዚህ ልክ እንደወራ ያደረገኝ ነገሩ ስላናደደኝ ነው። ፋሚሊዎች እኔም ትንሽ ቆይቻለሁ በቪዲዮ ከመጣሁኝ ትንሽ ሳይሆን ብዙ ቆይቻለሁ። እንደውም በእርግጠኝነት በቃ 3 ሳምንት 4 ሳምንት ምናምን አልነበርኩም። በቃ 1 ወር ሙሉ አልነበርኩም። ግን ዛሬ ሁለቱም ጋር ደውያለሁ። ሁለቱንም እጠብቃቸዋለሁ። የኔ ምርጥ ፋሚሊዎች ተከታተሉኝ። ያው ደግሞ ሁላችንም ይህን ነገር ለማስተካከል በቃ እናንተም በጸሎት ምናምን ያገዛችሁ መረባረብ አለብን ብዬ አስባለሁ። እስኪ እንጠብቃቸውና ሚሉትን እንሰማለን። እሺ ፋሚሊዎች፣ አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም ውደጅኝ ብዬ ሙጥኛ ልልም። ቤልሽ አለው ፈጣሪ ይመስገን ሰላም ነው አለው። ፍፄ ጋርም ደውዬለት ነበር፣ ትደውልለታለህ። ምንድነው እያረጋችሁ ያላችሁት? ቆይ እናንተ ማለት ዛሬ እያረጋችሁ ያላችሁትን ነገር ማወቅ ብቻ ነው የምፈልገው። ማወቅ ማለት ነው እያረጋችሁ ያላችሁትን ነገር ማወቅ ነው የምፈልገው። ምን አረግነው? ገባህ አይደል? በጣም እየተሳሳከ ነው። በጣም በቃ በጣም ስህተት እየሰራ ነው አንተ። በጣም ምንድነው ነው የሰራው? በየቀኑ የምትሰሩት ስህተት ልክ አይደለም። ምንድነው ያጠፋሁት ነው? የሁላችን አላማችን የነሱ ጋር ያለውን ነገር ማስተካከል ነው የሚባለው። አሁን እያላችሁ ያላችሁትም ሁሉም የሚለው እኔ የሰራሁት ነገር ምንድነው? ሁሉም ሰው እየመጣለም ነው እኮ ጥፋትን እኔ እየጮኩብህ አይደለም። በመጀመሪያ ደረጃ ሰው መቶ ጠየቀ ማለት እየጮህብህ ነው ማለት አይደለም። አይ ነው አነጋገር ሰሞኑን የሰራችሁትን አይቻለሁ። ቲሸርት አሰራችሁ ማለት ለነሱ ታስባላችሁ ምናምን ማለት አይደለም። ያ ልክ አይደለም። እና ቲሸርት ያሰራሁት እኔ ነኝ። እሱም ቢሆን ማለት ነው እሱም ይሄ ነገር ሊገባው ሊያውቀው ስለሚገባ ማለት ነው እያደረጋችሁ ያላችሁት ነገር ፍጹም በቃ ልክ ያልሆነ ነገር ነው ሁለታችሁ። አንተም የሆነ ቪዲዮ ላይ እንትና ነው የሚያውቀው እሷን ያመጣት እንትና ነው ምናምን። ለምንድን ነው የህይወት የምታበላሽ? እንደዛ ስለሆነ እንጂ እኮ ያልሆነ ነገር ነው ብዬ አልናገርም። ሰማህ? ራሱም ጠርቶኝ ሳወራው ያደረገው ነገር ሌላ ነገር ነው። በቃ ይሄንን እሱ ያጠፋውን ጥፋት ለማስረሳት ብሎ ሌላ ነገር እያደረገ ነበር። እሺ እሱስ የሚለው እሱም እኮ አንተ እንዳመጣሃት ነው። እሱ የራሱን ጥፋት ለመሸፈን ነው እነዛ ነገሮች እየተናገረ ያለው። በቃ ጥፋቱ እንዳይታወቅበት እሱ የሰራውን ነገር እኔ ላይ ያላከከ ምናምን በቃ እሱ መልካም ሆኖ ለመታየት ነው እየሞከረ ያለው። እያደረገ ያለው ነገር ይሳካለት እንደዛ ብሎ ካሰበ የማናችሁም መልካም ሆኖ መታየት እዚች ጋር ለሁለቱ ምንም አያመጣላቸውም። ገባህ አይደል? መልካም ሆኖ መታየታችሁ አይደለም ጥሩ ነገር የሚያመጣው። የሁለታችሁም የሱም ቲሸርት መልበስ ያንተም መልካም ሆኖ መገኘት የሱም መልካምነት ማብዛት ምናምን ለሁለቱ ምንም ጥቅም የለውም። ምንም ማለት ነው የፈለገውን ነገር ያርገኝ ጉዳይ አይደለም። በቃ ገባህ? ልክ ነኝ ብሎ የሚያስብ ከሆነ ሌላም ነገር ማድረግ ይችላል። ከፈለገ መነቀስ ይችላል። አንተ ልክ እንደሆንክ ነው የምታስበው? ምን አረኩኝ? ምን ያረኩት ነገር አለ? ልክ እንደሆንክ ነው የምታስበው? አሁን በምታረጋቸው ነገሮች ልክ ነኝ ብዬ ለማሰብ እኔ ነው የምታስበው አይደለም? ምን ያረኩት ነገር አለ? ይሄንን አርጋል ብለህ ንገረኝ። ምን ያደረኩት ነገር አለ? እውነቱን ልባችሁ ነው የሚያውቀው። ገባ? እሱም እሱ ነው አንተም እሱ ነው ምናምን የምትባባሉትን ነገር እውነቱን ልባችሁ ያውቀዋል ጠንቅቆ ማለት ነው። ልባችሁ ሁለታችሁም ልባችሁ ያውቀዋል። ምክንያቱም በቃ ከልብ በላይ በቃ ከህሊና በላይ እኮ ዳኛ የለም። ሁለታችሁም ታውቃላችሁ። ሁለታችሁም ያደረጋችሁትን ነገር ታውቃላችሁ በደንብ አሳምራችሁ ማለት ነው የምታውቁት። እና ሁለታችሁም እያደረጋችሁ ያላችሁት ነገር ልክ አይደለም። በቃ ለእነሱ ህይወት ላይ ጠብታ ለውጥ የሚያመጣው ነገር የለም። ገባህ አይደል? እንደውም ሰሞኑ በቃ ተናግሮሃል አይደል? አንተን አግኝቶ ተናግሮሃል። እና ምን እንደዛ ስላለኝ ምን እንድለው በቪዲዮ ሁላ መቶ ተናግሮሃል አይደል? ምን እንድለው ነው? ከህይወቴ ወጣ ምናምን ስላኝ ከህይወቱ እንደወጣ ነው። ሁላችሁም እንደውም አጠቅሙ ልትወቅሰኝ ልትናገር በደንብ ለወቅስ ነው የመጣሁት።
መውጣት ካለባችሁ እንደውም ሁላችሁም ውጡ። ምንም እንትና ይቆይ እንትና ይውጣ ከእንትና ህይወት ምናምን አይደለም። መውጣት ካለባችሁ ሁላችሁም መውጣት አለባችሁ። እንደውም ሐሰንም ራሱ አንተም ፍፄም ሚኪያስ እኔ አንተን ምንም ነገር መናገር ምናምን አልፈልግም። ገባ የምታውቀው ነገር የለም ምናምን ግን ብሩኬ መጥቶ ከህይወታችን ውጣ እንደዚህ ህይወቴን እንደዚህ ያረክ ያለው አንተ ነህ ምናምን ስላለ እናንተ ናችሁ ምናምን ስላለ እኔ እሱን እሺ ብዬ እንትን መረው ነገር ምንም የለም። ሰማኛለህ? ገባ ቡቡ አሁን የሆነ የሚያደርገው ነገር እየሰራው ያለው ነገር ልክ መስሎ ሊታየው ይችላል። የፈለገውን ነገር ማድረግም ይችላል። እሺ አንተ ልክ ነው እያረክ ያለው ነገር እሱ ልክ አይደለም። አንተ ደግሞ ልክ ነው። ምን ያደረኩት ነገር አለ? ልክ ነህ ልክ አይደለም ለመባል እኮ የሆነ ማድረግ ያለበት ነገር አለ አይደለ? እኔ ምን ሳረግ ያየኝ ነገር አለ? ምን የሰራሁት ነገር አለ? ምን የሰራሁት ነገር አለ ወይስ ዝም ብለህ ከመሬት ተነስተህ መተህ እኔ ከመሬት ተነስቼ አይደለም እስካሁን ምንም አላልኳችሁም። እስካሁን እንዲህ ነህ ምናምን አላልኩም። እስካሁን ቪዲዮ ይዤ መጥቻለሁ። እኔ እናንተ ጋር በውስጥ ነው አይደል የምናወራው ከእናንተ ጋር አይደል? አሁን ደግሞ ልክ አልመሰለኝም የምታረጉት ነገር ያለው ነገር ግን ምንም ወጥ የረገጠ ነገር አይደለም። የሰማኸኝ ልክ አይደለም። ወጥም ረገጠ ምንም ረገጠ ልክ አይደለም እያረክ ያለው ነገር አንተም ማለት ነው። ለእሱም ደውዬለታለሁ። እሱም ቲሸርት አሰራ ማለት ለነሱ ያስባል ማለት አይደለም። አሁን ደግሞ ከነቅሶቹ እሱ መብቱ ነው። የፈለገውን ነገር ማድረግ ይችላል። ያደረገውን ነገር ይኸውልህ ከነሱ እንትን መራቅ ነው ያለበት። አንተም ራስህ መራቅ አለብህ። እሱ ብቻ ሳይሆን አንተም መራቅ አለብህ። ግዴታ እሱ ብቻ እንትን ስላለ እሱ መራቅ አለበት፣ አንተ መራቅ አለበት። እንደዛ አይደለም ነው ግን ሁሉም እየተነሳ ፈራጅ ነው ኢየሱስ እየተፈረደብህ አይደለም። እያረክ ያለው ነገር ልክ ልቀቅባክ እያወራን አይደል እንዴ? ሰው ሰፈር ላይ ነው ያለው። ያናገርኩ መሰለኝ። እኔም እያናገርኩ ነው። ልክ ያልሆነ ነገር እያደረክ ስለሆነ ምን አደረኩኝ ነው ያልኩ ያለው። አሁን ሲቀጥል አሁን ራሱ እየተሳሳክ ነው። አሁን ራሱ እየተሳሳክ ነው። እስካሁን ዝም ብዬሃለሁ፣ ተናግሬ አላውቅም አይደል? አሁን ራሱ እየተሳሳክ ነው። ገባህ? እሱ ይውጣ ከነሱ ይወጥ ምናምን ትላለህ አንተ። ውጣ አንተ ውጣ እንደዛ ነህ ምናምን መባባል ጀመርን። አንተ ውጣ መጀመሪያ ጠይቀው አይደል? በቃ ከህይወታቸው ውጣ። እሺ አንተ ምን አገባ? ያሟል እንዴ? እኔ እኮ አሁን መጀመሪያ አንተ ውጣ ምናምን የጀመራችሁት ራሳችሁ። ምን አገባ አንተ? ያገባኛል። ጓደኞቼ ናቸው ሁለቱም። በደንብ ያገባኛል። ሚኪ እኔ ጓደኛዬ ነህ፣ አከብርሃለሁ ምናምን። እኔም አከብርሃለሁ። የሆነ መስመር ባንተላለፍ ነው እየሰማኸኝ። እኔም በጣም አከብርሃለሁ። ወደዛ እኔም በጣም አከብርሃለሁ። እኔም በጣም አከብርሃለሁ። ግን እስካሁን ድረስ ውጣ እየተባባላችሁ ያላችሁት እናንተ ናችሁ። ስለዚህ እኔ ሁለታችሁ አንተንም ፍፄንም አንተም እኛ ለመቀላቀል ነው ውጣ የምትለኝ አይደለም። መውጣት ስላለባችሁ ነው። እነሱ ህይወት ላይ ምንም ለውጥ ማታመጡ ከሆነ መውጣት ነው ያለባችሁ። ያሟል እንዴ? ምን ሆናል? እሺ ያመጣችሁትን ውጣ እየተባባላችሁ ያመጣችሁትን ለውጥ ንገሩኝ እስኪ። ንገረኝ ያመጣችሁትን ለውጥ። አንተ ምን አመጣ? እኔ እኮ ቢያንስ እንደናንተ እዚች ጋር ነገሩን እያባባስኩኝ አይደለም። አልመጣውም ቪዲዮ ላይ እስካሁን ድረስ ማለት ነው። ሚኪ በመጀመሪያ እርግጠኛ በደንብ እርግጠኛ ነኝ። ጥሩ ሆኖ ለመታየት መሞከር ምናምን ትርጉም የለውም በዚህ ሰዓት። የሁለቱን ግንኙነት ማስተካከል አለብን። አሁን ተው ሚኪ እኔ ካንተ ጋር ክፉ ነገር ተነጋግሬ አላውቅም። በጣም እንከባበራለን። በጣም እወድሃለሁ። ብዙ ነገር እንትን ብለናል። ግን እንደዚህ አይነት ነገር ከኔ ጋር እንድታወራ አልፈልግም። እኔም አንተን ክፉ ነገር መናገር ፈልጌ አይደለም ዛሬ የመጣሁት። አንተንም ማንንም ማለት ነው በጣም ብዙ መስመሮችን አልፈህ እየተናገርከኝ ነው። እሱንም እኮ ለእሱም እንዲመጣ ፈልጌ ነበር። ገባህ አይደል? ደውዬለት ነበር። በቃ አቋሜም ምናምን ስለሚያውቅ ነው እንትን ያለው። ስለዚህ በቃ ልክ አይደለም። እሱም ቲሸርት አሰራ ምናምን ወፍ እነሱ ህይወት ላይ ምንም ለውጥ ካላመጣችሁ ውጣ ከምትባባሉ ሁላችሁም ብትወጡ ነው የሚሻለው። እሺ እኔ በጣም እስካሁን ዝም ብያችኋለሁ። የምትሰሩትን ቪዲዮ አያለሁ እኮ። ኧረ ጓደኞቼ ናቸው። በደንብ ያገባኛል። መስተካከል አለበት። ትክክለኛ ነገር እያደረክ አይደለም። አንተ ነህ ልክ ነህ ልክ አይደለም ብለህ የምትወስንልኝ። ለኔ ዳኝነት ውስጠኛ እያየሁ እኮ ነው እኮ አይደለም። ለኔ ዳኝነት የምትሰጠኝ አንተ እያየሁ ነው ቤኪ፣ እያየሁ ነው። አንተ አሁን ሁሌ ልክ እንደሆንክ ነው የምታስበው። ፋሚሊዎች ሁሉም ልክ ነኝ ብሎ የሚያስብ ከሆነ ደግሞ ትክክል አይደለም እና ይሄን ነገር በውስጥ አወራለሁ።